ኦኬ። እ፣ ጤና ይስጥልኝ። እንግዲህ ፈያ ማለት ልጀምር መሰለኝ። በአብዛኛው ሰዎች የሚያውቁኝ ላለፉት 20 ዓመታት በላይ ፈያ በሚለው ሰላምታዬ ነው እና ፈያ ብያለሁ። ኦኬ። ዛሬ በዚህ ክፍለ ጊዜ የምናየው ዲፍሲፋ ፎኒየንታ አሜን ዲፍሲፋ ፎኔንዳ ዲፍሲፋ ፎኔንዳ ወይንም በእንግሊዝኛው ዲፍቶንግስ አማርኛው ሚኒንጉን ቁልጭ አድርጎ ያሳየናል። ድርብ አናባቢዎች ማለት ነው። ቫወሎች አሉ። ቫወሎች ብቻቸውን ሲንግል ናቸው፣ ሞኖ ናቸው። እዚህ ላይ ግን ዲፍቶንጎች ስንት ናቸው? ሁለት አናባቢዎች ሆነው ማለት ነው። እስኪ ሂስትሪ ኢቲሞሎጂ ምናምን እወዳለሁ። ቃሉን ለብዙ ቃላቶችና ስለምናያቸው ነገሮች መሰረትም ስለሚሆን ይችን ፊፍ ሶሪ እስከቶል ዝጋው ድምፅ እየገባ ሲፎስ የሚለውን ቃል እናያለን። መጀመሪያ ይቺ ቃል በቃ ይችን የመሰለች ትንሽ ጠጠር ድንጋይ ነገር ማለት ነው። ሲፎስ ይቺ ነገር ምንድነች ብለናል? ሲ ሲ ሲ ፎስ ቺ አይ ነች ብለናል። ይቺ ኤፍ ነች ብለናል። ይቺ ኦ ነች ብለናል። ይቺ ኤስ ሲፎስ ሲፎስ መጀመሪያ ጥሬ ቃሏ ድንጋይ ጠጠር ድንጋይ ማለት ነበር። እንግዲህ አሁን እንደምታዩት ለቆጠራ ስለሚመች ድንጋይ ጠጠር ነገር ለቆጠራ ነገር ስለሚመች አንድ ሁለት ሶስት ምናምን ለማለት እንደገና ምርጫ ምናምን ሲሆን ስለምታገለግል ይህን ሚኒንግ ያዘች ማለት ብዙ ሚኒንግ ያዘች። አሁንም እዚህ ላይ የምናያቸውን ሚኒንጎች ያዘች። መጀመሪያ ጠጠር ድንጋይ ብቻ ነበረች። ከዛ ግን ለቁጥር ማገልገል ለፊደል ለቁጥር ምን እንደ ሲምቦል እየተጠቀምንባት ስንሄድ እንደ ዲጂት እንደ ሌተር እያየናት ስንሄድ ምርጫ ላይ ምናምን ማገልገል ጀመረች። እንግዲህ ምርጫ ላይ ደግሞ ስታገለግል የምርጫው ዲግሪ ያለ አይደል? ምርጫው ውሳኔው ምናምንም አሁንም በዚችው ቃል መጠቀም ተጀመረ። ስለዚህ የዚች ሲፎስ የምትለዋ ቃል እንደ ቨርብ ስትሆን ፊዞ፣ ፊዝማ፣ ስፊዞ እንደ ዲጂት እንደ ዲግሪ ሪዞሉሽን እንደ ካውንት እንደ ሌተር ምን ማገልገል ጀመረች ማለት ነው ይቺ ቃል። ስለዚህ ዲፍሲፋ ስንል ይቺ ከድንጋይነት መታ ወደ ዲጂት ወደ ሌተር ወደ ካውንቲንግ ወደ ምን የመጣችው ቃል እያገለገለችን ነው ማለት ነው። ሁለት ሌተሮች ኮምባይንድ ሆነው እና በጣም ሌተሮች እነማን ናቸው? ቫወሎች። ዲ ስንል ዲ እንግሊዝኛ ዳይ ምናምን ስንል ዶ ነው አይደል? ሁለት ማለታችን ነው። ስለዚህ ሁለት ቫወሎች ከአንድ ላይ ሆነው ሲመጡ ዲፍሲፋል ናቸው። ዲፍሲፋ ፎኒየንታ ፎን ሳውንድ። ኦኬ ቫወሎችን ደግመን እናያቸው። ምክንያቱም ቫወልስ ዲፍቶንጎች ቫወልስ ስንል ሲንግል ሞኖ ሳውንድ ናቸው። በቃ አልፈዋሉ። ኤፕሲሎን፣ ዮታ፣ ኦሚክሮን፣ ኤፕሲሎን፣ ችኛዋ ኢታ፣ ችኛዋ ኢፕሲሎን፣ ችኛዋ ኤፕሲሎን፣ ኢፕሲሎን፣ ኦሜጋ። እነዚህ ምንድን ናቸው?
አናባቢዎች ቫወሎች። እንደገና ቫወሎቹ ደግሞ ኮምባይንድ ሲሆኑ ድርብ አናባቢዎች ዲፍቶንግስ ድርብ አናባቢዎች። አሁን እዚህ ላይ ወደ ሶስት ሜንሊ ወደ ሁለት ግሩፕ ፎርም አደረኩ። እዚህ ላይ የምናያቸው አሉ አልፋና ኢታ አልፋና ዮታ ኤፕሲሎን እና ኢታ ኤፕሲሎን እና ዮታ ኦሚክሮን እና ዮታ ኢፕሲሎን እና ዮታ። ይህ ደግሞ ኦሚክሮን እና ኢፕሲሎን አልፋ እና ኢፕሲሎን ኤፕሲሎን እና ኢፕሲሎን ኢታና ኢፕሲሎን ምንድናቸዋል? ሁለት ቫወሎች ከአንድ ላይ ኮምባይንድ ሆነው አሁን እንግዲህ በግሪኮች ቫወል ድምፆች ላይ አንድ ተረት ልናወራ ነው። በጣም በቃ ንባብ ላይ አዲስ ኪዳን ላይ በጣም ለማንበብ መጽሐፍ ቅዱስን ይዛችሁ ለማንበብ እነዚህ እንትኖች ወሳኝ ናቸው። በድምፅ እያወጣን ለማንበብ ማለት ነው። አናባቢዎቹ መጀመሪያ አናባቢዎቹ ከዛ ደግሞ ዲፍቶንጎቹ በጣም አስፈላጊ ናቸው እና አሁን ይሄን ነገር አሶሴት ለማድረግ ምን ልናደርግ ነው? ተረት ልናወራ ነው። ተረት ስንል እንግዲህ ማን ትዝ ይለናል? አባባ ተስፋዬ እኔ ትዝ ይሉኛል። አባባ ተስፋዬ ሁላችንም በተረት ያሳደጉን የኢትዮጵያ ቴሌቪዥን ላይ በቃ የምንወዳቸው የምናውቃቸው ሰው ናቸው። ስለዚህ ዘ ቴል ኦፍ ዮታ አይ ኦፍ አባባ ተስፋዬ ብዬዋለሁ። ይሄን ተረት እንግዲህ ልጆች እያሉ ተረታቸውን ሊጀምሩ ነው ማለት ነው። ልጆች ከዕለታት አንድ ቀን እያሉ ተረታቸውን ቀጠሉ። አንዲት አንዲት ኢዮታ የምትባል በቃ ትንሽ ጭረት ጌታችን ራሱ የሆነች ጭረት ይላት ነበር እና ይቺ ጭረት ግን በቃ በጣም ስፖርት መስራት ጀመረች። ከዛ አመጋገቧን ሁሉ ማስተካከል ጀመረች። ከዛ በቃ አለባበሷን ምኗን ሁሉንም ነገር እንትናለች እና አይ በቃ ራሷን በቃ ከፍ ማድረግ ጀመረች። እኔ እያለች በቃ ራሷን በጣም ከፍ እያደረገች መጣች። ከዛ ወደ ሁሉም ቫውሎች ጦርነት ከፈተች። ግን ከአንድ ላይ አይደለም ጦርነት አከፋፈቷ። ለምን አንድነት ሳይሆን ነጣጥላ መጀመሪያ ተራ በተራ ነው የሄደችው። መጀመሪያ የሄደችው ወደ ኢታ ሄደች። ኤታ ነበር ስሟ። ኤታ እያለች ወደ ኢታ ሄደች። በቃ ከእንግዲህ አይ ትባያለሽ፣ በቃ መጀመሪያ ተስማሚ፣ ካልተስማማሽ ግን በቃ ይለይልናል አለች። እሷ በቃ ሁለቱም ጠብ ስንትና ስንት፣ ከዛ ወደ ጦርነት ስንት ዓመት የፈጀ ጦርነት አካሄዱ። ከዛ መጨረሻ አንድ ሀሳብ መጣላት አይ። ምክንያቱም በጣም በቃ ታነባለች፣ ምን ትላለች፣ በቃ ሁሉንም ነገር እንትን ትላለች። ምን መጣላት? ለምን ሰው መቼም ህግ ሲባል በቃ ህግን ያከብራል። በቃ ፍትህ ምናምን ህግ ልበላት አለች እና እሺ ወደ ህግ እንሂድና ህግ ዳኞች ይዳኙን አለች። ኦኬ እንደዛማ ከሆነ ኦኬ አለች። ኤታ ያኔ ኤታ ነች ስሟ ማለት እቺ ፊደል ያኔ ኤታ ነበረች። ከዛ ወደ ፍርድ ቤት ሄዱ። ፍርድ ቤቱ ምንድነው? the court of ኢጎ አይ ነው ሁሉም። everyone says አይ 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 በቃ ዳኛው እዚህ ጀጁ አለ አይ ነው። በእያንዳንዱን በቃ ፖሊስ የለ፣ ጋዜጠኛ የለ፣ ምን የለ። እስኪ በአማርኛ እናያቸው እንትኖቹን በሙሉ። እዚህ ዳኛው አለ አይ ነው። እዚህ የፍርድ ቤት ጸሐፊ አለ አይ ነው፣ ኢጎ ነው። እዚህ ፖሊስ አለ አይ ነው፣ ኢጎ ነው። እዚህ የችሎት ጋዜጠኞች አሉ አይ ነው፣ ኢጎ ነው ሁሉም። እዚህ የመከላከያ ጠበቃ አለ፣ እዚህ ክስ አቅራቢ ጠበቃ አለ፣ እዚህ የፍርድ ቤት መኮንኖች አሉ በዚህ እና በዚህ። ሁሉም ምንድናቸው ግን? አይ 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 ኢጎ። የኢጎ ፍርድ ቤት በቃ እንግዲህ እዛ ሄዶ ኤታ ምን ገጠማት? በቃ
መጨረሻ ላይ ውሳኔ እንትን አለ። አሳነህ እያለው አሳነህ አለ። በእውቀቱ ስዩም በእውቀቱ ስዩም ጨዋታ አባቱን አጎቱን እንትን ይወዳሉ አለ። አሳ በጣም ስለሚወዱ ባህር ዳር ዘመዶቹ ጠቦት ጣና ላይ ይጥልና አሳነህ ብያለሁ አሳነህ ብሎ በወጥመዱ አጥምዶ ይበላል፣ አሳ ይበላል አሉ። እና ይህንም ፍርድ ቤቱ ኤታን ምን አለ? በቃ አይ ሰይድ ዩ አር አይ ኤታነህ ብያለሁ ኤታነህ በቃ አሳነህ ብያለሁ አሳነህ። የአይነቱ ውሳኔ ተወሰነ። በቃ የልብ ልብ ባገኘች ዮታ ቀጠለች ጦርነቷን። ወደ ኡፕሲሎን ነበረች በፊት ይቺ ኢፕሲሎን ሳይሆን እንግዲህ ያቺ ምን ተብላለች? ይቺ ኤታ የነበረችው ኦልሬዲ ውሳኔ ተወስኗል፣ ተሸንፋለች። ኢታ ተብላ በቃ ኤታ ሳይሆን ኢታ ተብላ እንደ አይ እንድትሆን ተወስኖባት ኦልሬዲ አይ ሆናለች። ከዛ ልብ ልብ አገኘች፣ ወደ ኡፕሲሎን ምናምን ሄደች። አሁንም ዘሴም ጦርነት፣ በጣም ብዙ ዓመት የፈጀ ጦርነት ተካሄደ። አሁንም ልክ የቅድሙን ሲስተም ተጠቀመች ዮታ። የታምናለች በቃ ፍርድ ዳኝን ኦኬ አለች ዮታ። ምክንያቱም ማንም ዳኛ ቀርቶ እንደው ማንም ሰው የሚፈርደው ነው። እኔ እንዴት ብዬ ነው ዮታ መሆነው አለች። ግን ደሴም ፍርድ ቤት ነው የሄዱት። ኢጎ ዘ ኮርት ኦፍ ኢጎ። በቃ ሁለመናው አይ ነው በቃ ምንም ደሴም ውሳኔ ኡፕሲሎን አሉ ዳኛው። አሳነሽ ብያለሁ አሳነሽ፣ በቃ ዮታነሽ ብያለሁ ዮታ ነው። አይ ሴድ ዮር አይ ተባለ፣ ተወሰነ። እግዚአብሔር ያሳያችሁ። ይቺ ኦፕሲሎን የምትባል ፊደል ቫወል አይ እንድትሆን ተወሰነች፣ ኢፕሲሎን ተባለች። እንግዲህ ባለፈው ትዝ ይላቸዋል እንደሆነ የግሪክ ፊደል ስም አላቸው፣ እያንዳንዳቸው መጠሪያ ስም አላቸው። ስማቸው የመጀመሪያው ሳውንድ ድምፁን ይወክላሉ። አሁን ኢፕሲሎን ምን አሏት? ስሟን ወደ አይ ለመቀየር ኢፕሲሎን ተባለች፣ አይ ሆነች። በቃ አሁንም የልብ ልብ አገኘች፣ ሄደች። አሁንም ወደ ሌሎቹ አሁን የቀጥታ የሄደችው በተናጠል ወደ ኤፕሲሎን አልሄደችም። ነገር ግን ዲፍቶንግ ላይ ነው ያገኘቻት። ዲፍቶንግ ላይ ለምን ከማን ጋር ነው ያለችው? እቺ ኤፕሲሎን ከዮታ ጋር ነው ያለችው። ዲፍቶንግ ሆና ከዮታ ጋር ነው ያለችው። ኦኬ፣ ስለዚህ ምን አስቸገረኝ? ብቻ ለብቻ ከመሄድ እዚሁ አጠገቤም ዮታ አለች። ስለዚህ እናጣድፋታለን፣ ለሁለት አለች። አጣደፏት እንዳሉ አሁንም በቃ ሾክ አላቸው። የመጀመሪያ የድሮውን እንትን በቃ ወደ ፍርድ ቤት የተባለ ፍርድ ቤት ሄዱ። እግዚአብሔር ያሳያችሁ፣ ዘሴም ፍርድ ቤት ነው። ምን በቃ ዴሞክራሲ የለ፣ ምን የለ፣ ፍትህ የለ፣ ምን የለ። ደግሞ ከዚህ ላይ የምናየው ድካየሱን ፍትህ ፍርድ ቤት ነው። ነገር ግን ዳኛ ምናምን ሁሉም ምንድን ናቸው? አይ ነው ውሳኔው። ሴም እግዚአብሔር ያሳያችሁ። ሁለት ቫወሎች ዲፍቶንጎቹ እንደ ዮታ እንደዛ ጭጭረት ተወሰነ። በቃ አይሰድ ዩአር አይ ነው። በቃ ፍርድ ቤቱ ዘሴም ፍርድ ቤት፣ ዘሴም ሰዎች፣ ሴም አይ፣ ሴም ውሳኔ። አይነህ ብያለሁ አይነህ፣ በቃ አሳነህ ብያለሁ አሳይነህ ውሳኔ፣ አሳነህ ውሳኔ። አሁን ከዛ እንደገና ደግሞ ወደ ኦ ሄደች። አሁንም ዲፍቶንግ ላይ ያገኘቻት። ለምን? ኢንዳይሬክትሊ ስለሚመቻት። ለምንድነው ይሄን የመረጠችው? በቃ ካጠገቧ ያለው አይ ነው። ዲፍቶንግ ብትሆንም አሁንም መጨረሻ ሴም ብዙ ዓመት የፈጀ ጦርነት አካሄዱ። ከዛ ወደ ፍርድ ቤት እንሂድ ተባባሉ። ሴም ፍርድ ቤት ነው፣ ሴም ውሳኔ ይጠብቃል ማለት ነው። እግዚአብሔር ያሳያችሁ። ኦ አይ እንዴት በምን 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 ውሳኔ ነው አይ ልትሆን የምትችለው? እግዚአብሔር ያሳያል። በጣም ጦርነቱ ቀላል እንዳይመስላችሁ እዚህ ላይ የተካሄደው ጦርነት
ምክንያቱም እስኪ ታያችሁ ኦይል ለማለት ኦ አይ አለ አይደል? እስኪ በቃ ቀረ ያ ሁሉ ምንም ማድረግ አልተቻለም። ምንም በቃ ውሳኔ ተወሰነ። ቀጠሉ። አሁንም ቀጠለች ወደ ሌሎቹ ቫውልስ በሙሉ ቫውሎች ነው ጦርነት የከፈተችው። አሁንም ዲፍቶንግ ላይ ነው የሄደችው። ለምን? ዲፍቶንግ ላይ ራሷ ዮታ ስላለች ደሴም ጦርነት በጣም በጣም ብዙ በቃ ብዙ ደም መፋሰስ፣ ብዙ ኪሳራ፣ ብዙ ውድመት። ከዛ በኋላ አሁንም የሚያጠገቧ ያለችው ዮታ ሹክ ትላታለች። ፍርድ ቤት እንድንሄድ ውሳኔ ይሰጠን። በዛው ዘሴም ውሳኔ ሄዱ። ዘሴም ውሳኔ ነው። ግን አሁንም እግዚአብሔር ያሳያችሁ ኡፕሲሎን እና ዮታ እንዴት ብሎ ነው ዮታ የሚሆኑት ሁለቱ? እግዚአብሔር ያሳያችሁ። ውሳኔው ግን አሳንህ ብያለሁ፣ አሳንህ እንዳለው በቃ አይነት ተብሎ ውሳኔ ተወስኗል ኦልሬዲ። መጨረሻ ግን በቃ ባትል ኦፍ አድዋ በሉት፣ ባትል ኦፍ አርማጌዶን በሉት። በቃ የመጨረሻው ትልቅ የመጨረሻዋ ፊደል አልፋ ነበረች። እንደምታዩት አፏን ከፍታ በቃ ይሳደባል። ክፍታ ምን ምንም እያለ ይሳደባል። አታመልጥኝም፣ ሁሉንም አሸንፊያለሁ፣ ስለዚህ በቃ ይላል። ጦርነቱ ተካሄደ። ነገር ግን ይሄን ሁሉ አስተውላለች አልፋ። አስታውሱ፣ በጣም የመጀመሪያዋ ፊደል ስለሆነች ብዙ ነገር አይታለች፣ ብዙ ነገር አውቃለች። የተካሄደውንም ጦርነት ሁሉ እንዴት በተናጠል እንትን እንዳለ ሁሉ አይታለች። ከዛ እሺ ብሎ እንደሌሎቹ ልታታልል ስትሞክር ዮታ ወደ ፍርድ ቤት እንሄድ ስንል አንሄድም አለች። ወደ ፍርድ ቤት አልሄድም አለች። ለምን? ሴም ኮርት ሴም ዲሲሽን እንደሚያጋጥማት ገብቷታል። ስለዚህ ምንድን ነው ያለችው? በቃ ወደ ኢትዮጵያ እንሄድ። እንዴት? በቃ ወደ ኢትዮጵያ እንሄድ። ቤት ነው። ወደ ኢትዮጵያም እኮ ብንሄድ ሴም ፍርድ ቤት ነው። አሁን በዓለም በሙሉ በቃ ዴሞክራሲ ነው፣ ፓርላማ ነው፣ ምንም ለውጥ የለም። ስለዚህ በቃ ውሳኔ ነው። የህግ ውሳኔ አይቻልም። ምኛ እስከ ዛሬ የማየው ዴሞክራሲ ምንም ዲሞክራሲ እንጂ ዲሞክራሲ አላየንም። ስለዚህ የትም ቦታ አልሄድም። እንደው ዲሞክራሲ ፓርላማ የሚባልበት ነገር አልሄድም። ኦኬ ወደ ኢትዮጵያ እንሂድ ተባለ። ወደ ኢትዮጵያ ሄዱ። አሁንም የወሰዷቸው በቃ ፍርድ ቤት ምናምን ፓርላማ አልፈልግም ዞር አሉ እንጂ ያልሸሸ ምኖ ነገሩ በቃ ዲሞክራሲ የሚባል ቃል ከሚጠቀስበት አልሄድም። እና ምንድን ነው ኦኬ አለች። እኔም ሄደው ወደ ባህላዊው ወደ ቀደመው ወደ ባህላዊው በቃ በላል በለሃ ዳኝነት ይዳኘን የወጅራቲስ ራምባ በቃ ይሄ ሁሉ በኢትዮጵያ ያለውን የሽምግልና በቃ ወረጃ ሩምሳ በሙሉ በኢትዮጵያ ያለ በዛ ነው የምዳኛለች። በዛ ነው ደሬ በሉት፣ እንጎ በሉት፣ ጭሬ በሉት፣ ድውሻ በሉት፣ መዳባ በሉት በሙሉ እዚህ በሙሉ አጠቃላይ ኤርትራ አልቀረ ምን አልቀረ በሙሉ በባህላዊ ዳኝነት ነው ምን በቃ። ስለዚህ እነ በላልበላሃ እነ ገዳ ሲስተም ይዳኙን እንጂ በቃ የዓለም ዴሞክራሲ መፍትሄ አላገኘንም አለች አልፋ። ወንዳታ ተባለች። ከዛ ጀመሩ እዛ ላይ ያሉት ዳኛው በቃ ሽማግሌዎች ናቸው። በቃ ይበላልበላ በሉት። ይህ ሁሉ ሽማግሌ ገዳ ሲስተም ፍርድ ቤት ላይ ቁጭ ብለዋል። ቀጥል ተባሉ። እያንዳንዳቸው በግራና በቀኝ አስቀምጠው ቀጥል፣ ምንድን ነው ኬዝ ተባለ። በላልበላ አለች አልፋ። በላልበልሃ ስማኝ አንተ ጣቃ፣ እኔ ታላቁ አልፋ የፊደላት አለቃ፣ ብቻዬንም እኮ ድምፄም ረጅም ጽኑ፣ አንተ ግን መጣህና ተለጠፍ ከጎኑ። አይ
አይ ብለህ ልታጠፋኝ ድምፄን አሳጥረህ የትልቁን አልፋ ክብ ሳታፍር ሰርቀህ ጥርስን አንሳልኝ እጄንም አትንከስ ሕጉም አይፈቅድልህ እኔ ላልትነግስ አለች አልፋ። ቀጠለ ደግሞ ዮታ በላልበለሃ አልፋ አትቆጣ እባክህ ብቻህን ብትጮህ ማንም እኮ አይሰማህ። እኔ የመጣሁልህ ድምፅህን ልጨምረው አይ ያልነውም ጥምረት ውብረት እንዲኖረው ዲፍቶንግ መባላችን አንድነት ሰጥቶናል። በወንጌል ቃላት ውስጥ ክብር አግኝተናል። ብቻህን መድረቅስ ምን ይጠቅማል? ምን ጥቅም አለው? አንተን የሚያቅፈው አይ የቃላት ህይወት ነው እያለ ዮታ አቀረበች ክሷን። አልፋ ቀጠለ በላ ልበልሃ አንድነት አልከው ወይስ ክህደት? አንተ ሳትመጣ እኮ አልፋለሁ ጉልበት። አሁን ተው አይ ማለት በሌሎቹ ጉልበት ማንነቴ ጠፍቶ ከማይ ልክ እንደ ሌሎቹ ብሞት ይሻለኛል ልክ እንደ ጀግኖቹ። ዮታ ማለት እኮ የታወቀ ታናሽ እንዴት የትልቁ አልፋ ትሆናለህ ወራሽ? ሽማግሌዎች እዩህ ሚዛኑ ይናገር አንተ ጥገኛ ነህ የለህ የራስ ሀገር። ዮታ ቀጠለች በላለ በላ ዮቷ ትንሿ ብትሆንም በተፈጥሮ ያለኔ እኮ አይቆምም የቃላት ቋጠሮ። እኔ እንኳን ለማለት አልፋ አይጠቅምንም። እኔ ከሌለሁበት ሰዋሰው አይድንም። አንተ ብትገፋኝም እኔ ግን አልጠፋም። ሰብስክሪፕት ሆኜ ከግርግጥር አልጠፋም። አንገቴን ብሰብር ከታች ተኝቼ ሕጋዊ ምስክር ነኝ ከአልፋ ጎን ተገኝቼ አለች ዮታ። በዚህ ጊዜ በቃ ቀጠሉ ሁለቱም። በቃ በላለ በላው ቀጠለ 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 ቀጠለ። ውሳኔ አባገዳ ውሳኔ ሰጡ። እንግዲህ ዲሞክራሲያቸውን እዛው በሀገራችሁ እኛ አንተም ተው አንቺም ተው ማለት ነው። የእኛ ሽምግልና ሰላም እንደዚህ መፍጠር ነው። ስለዚህ አንተም ዮታ ሆነ ትቀጥላለህ፣ አንተም አልፋ ሆነ ትቀጥላለህ። ተጣምራችሁ ዲፍቶንግ ያላችሁት ነገር ኤ ብለነዋል ኤ ብለነዋል። ስለዚህ ኢ የሚባል ነገር አይኖርም። በቃ የአልፋ ማንነት ተቀይሮ አይ መሆን እንዲህ ያል ውሳኔ አንወስንም። አሳነህ ብለናል። አሳነህ የሚል ውሳኔ በእኛ ላይ አይሰራም። አንተም ተው አንቺም ተይ ብለን ኤ ብለናል። አይ በጣም ቅር አላት። እንዴ ኦሮምኛ እኮ አደረጋችሁት። እኔ የምን ኤ ነው ማለት ነው። ወስነናል አሉ። የእኛ ውሳኔያችን ይሄ ነው አለ። በቃ እኔ እኮ የተሸነፍኩት እኔ እኮ ቅኔ መስረቅ ስለማልችል ነው አለች ዮታ። በዚህ ጊዜ አባገዳ ሽማግሌዎቹ ፈገግ አሉ። ቅኔ መዝረፍ ማለት ነው ቅኔ መስረቅ ያልከው? አዎ አለ። ታዲያ አይበቃህም እንዴ ያ ሁሉ ፊደል የዘረፍከው? እንዴ እየሰደቡኝ እኮ ነው። አይ ጨዋታውን ያመጣኸው አንተ እኔ ልጅ። እንግዲህ ውሳኔያችን እንደዛ ነው፣ ውሳኔው ተወስኗል ብለው መለሱለት። ዲስ ኢዝ ዘ ቴል ኦፍ ጂቲኤምአይ። እግዚአብሔር ያሳያችሁ። እስካሁን በተረት ያልነው ያመጣ ነው ምሳሌ እውነተኛ ነገር ነው፣ ተረት ሳይሆን ኦልሬዲ እውነተኛ ትግል ነው፣ እውነተኛ ታሪክ ነው፣ እውነተኛ ነገር ነው። የምታዩት ቫወል በሙሉ እዚህ ላይ የምናየው ይሄ ኢታ አይ ሆኗል። ይሄ ሁሉ አይ ሆኗል። ኤም አይ ስታነቡ ከእንግዲህ ያን ተረት የአባባ ተስፋዬን ይሄ ቴሎስ ጂቲኤምአይ ያልነውን ተረት ማስታወስ አለባችሁ። ለምን ኦልሬዲ አይ ነው፣ አገር ምድሩ በሙሉ አይ ሆኗል። አይ የአይ በዛ ጦርነት በዛ ምን በሙሉ ቫውሎችን በሙሉ ከአማን በቀር ከአልፋ በቀር አሸንፋ ኦልሬዲ አይ ሆኗል ድምፁ። ይሄ ኤታ የነበረው ሎንግ ቫውል ነበር። ይሄ ኦልሬዲ አይ ሆኗል። ይሄም ኦልሬዲ አይ ነው። ይሄም ኦፕሲሎን ሎንግ ቫውል ነበር። ኦልሬዲ አይ ሆኗል። እግዚአብሔር ያሳያችሁ። አንድ ድምፅ ይሄ አልበቃም። ዲፍቶንጉ ራሱ ወደ አይ ነው። ኢአይ ስናይ አይ ብለን ነው የምናነበው።
ኦ አይ ኦይ ብላችሁ ልታንም ኦይ ምናምን ኖ ኖ ኖ ኖ አይ ዩ ኦፕሲሎን ዮታ አይ ኦልሬዲ እግዜር ያሳያችሁ ይሄ ሁሉ